ዛሬ ረፋድ መቀሌን ያናወጠ ተከታታይ የአየር ድብደባ ተፈጽሟል። የኢትዮጵያ መንግስት በህወሓት ላይ የሚፈጽማቸውን መጠነ ሰፊ የአየር ጥቃቶች አጠናክሮ ቀጥሎበታል። ዛሬ በመቀሌ የተፈጸሙ ጥቃቶች ሁለቱን ኃይሎች ወደ ሙሉ ጦርነት እንዳያስገባቸው ፍርሃትን ፈጥሯል። ዘአፍሪካን ሪፖርት ድረገጽ ትናንት ባወጣው ዘገባ መንግስት ወደ መቀሌ ለመግባትና ወደ ህወሓት ጥልቅ ይዞታዎች ሰርጎ ለመግባት መወሰኑን ዘግቧል። ሰሞንኛውን በትግራይ እየተፈጸመ ያለውን የአየር ጥቃት በተመለከተ አንድምታዎቹን በስፋት እንዳሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬ መቀሌ በፍንዳታ ስትናወጥ አርፍዳለች። መቀሌ በከባድ የድሮን ጥቃት ተናውጣለች። በዛሬው ዕለት በመቀሌ ከተማ በተከታታይ ድሮን ጥቃት መፈጸሙ ተሰምቷል። የድሮን ጥቃቱ የተፈጸመው በመቀሌ ከተማ በሚገኘው ዳዕሮ አየር ኃይል ቅጥር ግቢ ውስጥ መሆኑ ታውቋል። የአየር ኃይል ቦታው አሁን ላይ ለህወሓት የአየር መከላከያ ራዳሮች የተተከሉበት ሳይሆን እንዳልቀረም ተጠቁሟል። ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ በማለት ለጦርነት ቆርጦ የተነሳው የህወሓት ቡድን በመቀሌ አካባቢ የአየር መቃወሚያዎችን ተክሏል የሚል መረጃ መውጣቱ ይታወሳል። ቡድኑ ጸረ ድሮን እንደታጠቀ በደጋፊዎቹ በኩል በተደጋጋሚ የሚገልጽ ሲሆን እስካሁን ግን የተከላከለው አየር ጥቃት የለም። ህወሓት ከሽራሮ እስከ ሸረሪና ከራያ እስከ እንደርታ ከመቀሌ ዙሪያ እስከ መቀሌ በተፈጸሙ የድሮን ጥቃቶች ላይ የወሰደው የመከላከል እርምጃ ስለመኖሩ አልተሰማም። ቡድኑ ጸረ ድሮንና አየር መቃወሚያ ታጥቋል የሚለው ጭምጭምታ በገለልተኛ ወገን የተረጋገጠ ባይሆንም አሁን ካለው ነባራዊ ሁኔታ አንጻር ለመታጠቅ መሞከሩ ይጠበቃል። ከሰሞኑ ከኢትዮጵያ ትግራይ ክልል የሚወጡ ዜናዎች እያሳሰቡ ነው። ፌዴራል መንግስት ወታደሮች በተለያዩ የትግራይ አካባቢዎች ከመረዋ እስከ ሸረሪና እና በቅርቡ ደግሞ ከመቀሌ ብዙ መራቅ ብላ ወደምትገኘው ደንዳራ መንደር ተከታታይ የድሮን ጥቃቶች መፈጸማቸውን የትግራይ ባለስልጣናት ይናገራሉ። ዛሬ ደግሞ ጥቃቱ መቀሌ ከተማ ደርሶ መቀሌ በአየር ስትደበደብ አርፍዳለች። ዛሬ እነዚህ ጥቃቶች ወታደራዊና ፖለቲካዊ ግቦቻቸው ምንድናቸው የሚለውን በጥልቀት እንመረምራለን። ይህ ውስብስብና በጣም አወዛጋቢ ጉዳይ ስለሆነ ሁለቱንም ወገኖች የፌዴራል መንግስትንና የትግራይ ወገንን አመለካከቶች በተመጣጣኝ መልኩ ለማቅረብ እንሞክራለን። ታሪኩን ለመረዳት ትንሽ ወደ ኋላ መመለስ ያስፈልጋል። በ2022 በተካሄደው የትግራይ ጦርነት ቢያንስ 600,000 ሰዎች ህይወታቸውን አጥተዋል። ይህም ከቅርብ 10 ዓመታት ወዲህ በአፍሪካ ካሉ እጅግ አስከፊ ግጭቶች አንዱ አድርጎታል። በኖቬምበር 2022 የፕሪቶሪያ ስምምነት ጦርነቱን ቢያስቆምም የትግራይ ኃይሎች ሙሉ በሙሉ ትጥቅ አልፈቱምና አብዛኛውን የትግራይን ክልል መቆጣጠራቸውን ቀጥለዋል። በ2005 ውስጥ የትግራይ ህዝቦች ነጻነት ግንባር ህወሓት ውስጣዊ መከፋፈል ገጥሞት ነበር። አንድ የህወሓት ክፍል በደብረ ጽዮን ገብረ ሚካኤል መሪነት በመቀሌ ቢሮዎችን ተቆጣጥሮ ነበር። የኤርትራ ደህንነት ኃይል ይህንን እንደረዳ የሚያሳዩ ዘገባዎችም ወጥተዋል። ከዚያ በኋላ ውጥረቱ ተባብሶ ቀጠለ። የፌዴራል መንግስት ከቀድሞ ጠላቶቹ ጋር ማለትም ህወሓትና ኤርትራ አዲስ ትብብር እየመሰረቱ ነው ሲል ይከሳል። ባለፉት ወራት ውጥረቱ ወደ ግልጽ ወታደራዊ ግጭት ተሸጋግሯል። በኦገስት 2 ቀን 2026 በሱዳን ድንበር አቅራቢያ የምትገኘው ሸረሪና በፌዴራል ኃይሎችና በህወሓት ኃይሎች መካከል ከባድ መሳሪያና ድሮን የተጠቀመ ግጭት ተካሂዷል። ከዚያ በኋላ በኦገስት 10 ቀን በአማራ ድንበር አቅራቢያ በምትገኘው መረዋ ላይ ጥቃት ተፈጽሟል። ህወሓት ይህ ጥቃት በትግራይ ወታደሮች ላይ ጉዳት አድርሷል ሲል ገልጿል። በጣም አሳሳቢ የሚባለው ደግሞ ነሐሴ 18 ቀን ከመቀሌ 15 ኪሎ ሜትር ርቀት ላይ በምትገኘው ደንደራ መንደር በአንድ የገበሬዎች ማሰልጠኛ ማዕከል ላይ የተፈጸመው ጥቃት ነው። ይህም ግጭቱ ወደ ክልሉ ፖለቲካዊ ማዕከል እየተጠጋ መሆኑን የሚያሳይ ምልክት ተደርጎ ተወስዷል። ወደ ወታደራዊ ትንታኔው ስንመጣ ጥቃቶቹ የተለያዩ ስትራቴጂካዊ ግቦችን ያገለግላሉ ተብሎ ይታመናል። አንደኛ፣ የጦር መሳሪያ ዝውውርን ማገድ። የፌዴራል መንግስት ህወሓት ለአማራ ክልል ፋኖ ታጣቂዎች የኤርትራ የጦር መሳሪያ
ቅብብሎሽ መንገድ ሆኖ እያገለገለ ነው ሲል ይከሳል። በጃንዋሪ 2026 አዲስ አበባ ከኤርትራ ወደ ፋኖ የሚላክ ጥይት በትግራይ በኩል ተይዞ እንደነበር ገልጻለች። ድሮኖች እነዚህን ዝውውሮች ለማወቅ የተቀየሱ ናቸው ተብሎ ይታመናል። ሁለተኛ ወታደራዊ ትኩረትን ማዳከም። የትግራይ ኃይል ቲዲኤፍ ከተለያዩ የክልሉ ክፍሎች ቢያፈገፍግም እንኳን የፌዴራል መንግስት በሌሎች የትግራይ አካባቢዎች ኢላማዎች ላይ ድሮን ጥቃቶችን ማካሄዱን ቀጥሏል። ሶስተኛ ኃይል ማሳያና መከላከል። የፌዴራል ወታደራዊ ኃይል ቀደም ሲል በአማራ ክልል ተሰማርቶ የነበረው ወደ ትግራይ ድንበር ተጠግቷል። ይህም ከፍተኛ ወታደራዊ ውሳኔ ላይ እየተመሰኑ መሆኑን ያሳያል። ፖለቲካዊ ዓላማዎች። በፖለቲካው ረገድ ደግሞ ጥቃቶቹ ሰፋ ያለ ስሌት አካል ናቸው ማለት ይቻላል። የትግራይ ውስጣዊ ፖለቲካን መቅረጽ። ከፌዴራል መንግስት ጋር በቅርበት ይሰራ የነበረው የጌታቸው ረዳ ወገን ከስልጣን ወርዶ ደብረጽዮን ገብረ ሚካኤል የሚመራው ወገን ስልጣኑን ከያዘ በኋላ ፌዴራል መንግስት ከትግራይ ጋር ያለውን ግንኙነት በእጅጉ ተለውጧል። የኤርትራ ትግራይ ትብብርን መከላከል። የጽምዶ ጥምረት መፈጠር ኤርትራ ከትግራይና ከፋኖ ታጣቂ ቡድኖች ጋር ያደረገችው ትብብር ለፌዴራል መንግስት ትልቅ ስጋት ፈጥሯል። ድሮን ጥቃቶቹ ይህ ትብብር ከመጠናከሩ በፊት ለማዳከም የተደረገ ሙከራ ተደርጎ ሊታይ ይችላል። ድርድር ላይ ጫና መፍጠር። አንዳንድ ተንታኞች እንደሚሉት ጥቃቶቹ ትግራይን ወደ ድርድር ጠረጴዛ ለመመለስ ወይም የፌዴራል መንግስት ስልጣንን ለማጠናከር የተደረገ ጫና ሊሆኑ ይችላሉ። የትግራይ ወገን አመለካከት። በሌላ በኩል ግን የትግራይ ባለስልጣናት የተለየ ትርክት አላቸው። ጥቃቶቹ የፕሪቶሪያ ሰላም ስምምነትን መጣስ ናቸው ሲሉ ይከራከራሉ። እናም ይህ ከባድ ውጥረት ሲሆን ወደ አዲስ ጦርነት ያመራል የሚል ስጋት እንዳላቸው ይገልጻሉ። ብዙ የትግራይ ክሶች በገለልተኛ አካል አልተረጋገጡም። የፌዴራል መንግስትም ብዙ ጊዜ በይፋ ምላሽ አልሰጠም። እንደሚታየው በትግራይ ያሉ የድሮን ጥቃቶች ነጠላ ምክንያት የላቸውም። ወታደራዊ ስሌት፣ የክልል ፖለቲካና ዓለም አቀፍ ጥምረቶች ሁሉ የተሳሰሩበት ውስብስብ ሁኔታ ነው። ወደፊት ምን እንደሚከሰት ለማወቅ አስቸጋሪ ቢሆንም ሁለቱም ወገኖች ወደ ትልቅ ግጭት የመሸጋገር ስጋት እንዳለ ግልጽ ነው። እንደ ዘ አፍሪካን ሪፖርት ዘገባ ደግሞ የኢትዮጵያ መንግስት በትግራይ ክልል የፈጸማቸው የቅርብ ጊዜ ድሮን ጥቃቶች ወደ ህወሓት ይዞታዎች በጥልቀት ለመግባትና ወታደራዊ ኃይሉን ለማሳየት የታቀደ ስትራቴጂያዊ ለውጥ ማሳየ ናቸው። ይህ ድርጊት የ2022 የፕሪቶሪያ ሰላም ስምምነትን ለአደጋ የሚያጋልጥና በቀጠናው አዲስ ወታደራዊ ፍጥጫ የመቀስቀስ ስጋት የደቀነ ነው። የኢትዮጵያ መንግስት ወደ ህወሓት ጥልቅ ይዞታዎች ወታደራዊ ግስጋሴ ቢያደርግ ሊከተሉ የሚችሉ ዋና ዋና ፖለቲካዊ፣ ወታደራዊ፣ ሰብአዊና ኢኮኖሚያዊ አንድምታዎች የሚከተሉት ናቸው። አንደኛ፣ የሰላም ስምምነቱ ሙሉ በሙሉ መፍረስ። በኖቬምበር 2022 የተፈረመው የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ሊፈርስና ሀገሪቱ ወደ ነበረችበት መጠነ ሰፊ ጦርነት ልትመለስ ትችላለች። በተጨማሪም በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር መካከል ያለው ፖለቲካዊ ውይይትና መተማመን ሙሉ በሙሉ ይቋረጣል። ሁለተኛ፣ አዲስ የሰብአዊ ቀውስ ማገርሸት። ውጊያው ወደ ህዝብ መኖሪያዎች ከተጠጋ በሚሊዮን የሚቆጠሩ ዜጎች ዳግም ለከፋ መፈናቀልና ስደት ይጋለጣሉ። ለክልሉ የሚቀርበው ሰብአዊ እርዳታና መሰረታዊ አገልግሎቶች ማለትም ባንክ፣ መብራት፣ ቴሌኮም እንደገና ሊቋረጡ ይችላሉ። ሶስተኛ፣ ዘላቂነት የሌለው ወታደራዊ ፍጥጫ ወይም ደግሞ የሽምቅ ውጊያ። የፌዴራል ኃይሎች ወደ ጥልቅ ይዞታዎች ቢገቡ እንኳን ቀጠናውን ሙሉ በሙሉ ተቆጣጥሮ ማየት አስቸጋሪ በመሆኑ ህወሓት ወደ ረጅም ጊዜ የሽምቅ ውጊያ ሊመለስ ይችላል። በሁለቱም ወገኖች ላይ ከፍተኛ የሆነ ወታደራዊ ሰው ኃይልና የቁሳቁስ ረገፋ ይከተላል። አራተኛ፣ የኢኮኖሚ ውድቀትና የውጭ ጫና። ለልማትና ለዳግም ግንባታ መዋል ያለበት የሀገር ሀብት ወደ ጦርነት ወጪ ይዞራል። የኑሮ ውድነትና የዋጋ ግሽፈት በመላው ሀገሪቱ ላይ በከፍተኛ ደረጃ ይጨምራል። በተጨማሪም ዓለም አቀፍ አበዳሪዎችና አጋሮች ኢኮኖሚያዊ ድጋፋቸውንና የዕዳ ሽግሽግ ሂደቶችን ሊያግዱ ይችላሉ። አምስተኛ፣ የቀጠናው ጎረቤት ሀገራት ጣልቃ ገብነት። የትግራይ ግጭት በድጋሚ ማገርሸት እንደ ኤርትራ ያሉ የጎረቤት ሀገራትን ፍላጎትና ቀጥተኛ ወይም ቀጥተኛ ያልሆኑ ተሳትፎ ሊቀሰቀስ ይችላል። ቀጠናው
ቀድሞውኑም ካለበት የሱዳንና የሶማሊያ ለመረጋጋት በተጨማሪ ሌላ ትልቅ የደህንነት ስጋት ውስጥ ይወድቃል። ጥቃቶች በእንዲህ መልኩ ከቀጠሉ ወደ ሙሉ ጦርነት ሊገባ ይችላል። ይህ ደግሞ ትልቅ ቀጠናዊ ቀውስ ይፈጥራል። በተለይም ሱዳንና ኤርትራ ወደ ጦርነቱ የሚገቡበት እድል ሊፈጠር ይችላል። ከሁለቱም ሀገራት አንጻር ያለውን ሁኔታ እንመልከተው። ከኤርትራ አንጻር በ2020 ጦርነት ወቅት ኤርትራ ከፌዴራል መንግስቱ ጋር በመሆን ህወሓትን ወቅታ የነበረ ቢሆንም ከፕሪቶሪያ ስምምነት በኋላ በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ ሸፍቷል። መንግስት በትግራይ ላይ የሚያደርገው ወታደራዊ እንቅስቃሴ ኤርትራን በከፍተኛ ሁኔታ ሊያሰጋት ይችላል። ህወሓት ዳግም ህልውናው አደጋ ላይ መውደቁን ካመነ የኤርትራ ጦር በድንበር አካባቢዎች በተለይ ባድመና አካባቢው ይዞታውን ለማጠናከር ወይም የራሱን ደህንነት ለመጠበቅ በሚል ወደ ትግራይ ጥልቅ ይዞታዎች በድጋሜ ሰርጎ ሊገባ ይችላል። ይህ ሁኔታ ጦርነቱን በፌዴራል መንግስት በህወሓትና በኤርትራ መካከል ወደሚደረግ ባለ ብዙ ግንባር የሶስትዮሽ ፍጥጫ ሊቀይረው ይችላል። ከሱዳን አንጻር ሱዳን በአሁኑ ወቅት በራሷ ከባድ የእርስ በርስ ጦርነት ውስጥ ትገኛለች። የኢትዮጵያ ጦርነት ወደ ምዕራብ ትግራይና ወደ ሱዳን ድንበር ከተጠጋ በሁለቱ ሀገራት መካከል ያለው አወዛጋቢው የአልፋሽቃ የድንበር ቀጠና ዳግም የጦርነት ቀጠና ሊሆን ይችላል። በተጨማሪም በትግራይ ምዕራባዊና ሰሜናዊ ክፍሎች የሚነሳ አዲስ ጦርነት በ10 ሺዎች የሚቆጠሩ አዳዲስ ስደተኞች ወደ ተጎዳቸው ሱዳን በተለይ ወደ ገዳሪፍና ከሰላር ግዛቶች እንዲሰደዱ በማድረግ ሰብአዊ ቀውሱን ያባብሰዋል። በኢትዮጵያ በሱዳንና በኤርትራ መካከል ያሉ የቆዩ ታሪካዊ ቅያሜዎች ተቀስቅሰው ቀጠናዊ የውክልና ጦርነት ፕሮክሲ ዋር ሊፈጠር ይችላል። ኤርትራ ጋር የሚፈጠር ማንኛውም ወታደራዊ ውጥረት በቀጥታ የቀይ ባህርን የንግድ መስመርና የጂኦፖለቲካ ደህንነት አደጋ ላይ ይጥላል።